بسم الله الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله زاري بمجمع درساتችን የመጀመሪያ ትምህርት እንወስዳለን። በመጀመሪያ እንግዲህ አንድ ሰው ቁርአን በሚቀራበት ሰዓት ማወቅ ያለበት ያው የአረብኛ ፊደላቶች ናቸው። አረብኛ ፊደላቶች ብዛታቸው ምን ያክል ናቸው የሚለው እንደዚሁም ቅርጻቸው እንደዚሁም ነጥባቸው ስንት ነጥብ አላቸው፣ ነጥቡ ከላይ ነው ከታች ነው የሚለው ነገር እንደዚሁም ድምጻቸው ደግሞ አወጣጡ በትክክል ማውጣት። አንድ ሰው አረብኛ እንግዲህ አላህ Subhanahu Wa Ta'ala ቁርአን በሚያወርድበት ሰዓት ቁርአንን እንዴት አድርጎ ነው ያወረደው? በአረብኛ ቋንቋ ነው ያወረደው። በአረብኛ ቋንቋ ስላወረደው እንግዲህ እኛ ደግሞ ቁርአን በትክክል ለመረዳት ለማንበብም ለመረዳትም የትኛውም አረብኛ ለማንበብ ራሱ ምን ያስፈልጋል? የትኛውም ሰው አረብኛ ቋንቋውን በትክክል ማወቅ ወይም ቋንቋውን ለማወቅ ፊደላቶችን በትክክል መለየትና ማወቅ ያስፈልጋል ማለት ነው። ስለዚህ መጀመሪያ አረብኛ ፊደላቶች ስንት ናቸው የሚለው እንግዲህ ብዛታቸው 28 ነው የሚሆኑት። የአረብኛ ፊደላቶች ብዛታቸው 28 ናቸው። 29ም ያደርጉታል። 28 ነው በምንልበት ሰዓት እንግዲህ ማንን እየተውና አሊፍን መጀመሪያ ላይ ያለችዋን አሊፍን እየተውን ነው። አሊፍ ስንጨምራት 29 ትሆናለች ማለት ነው። አሊፍ ስንጨምራት ምክንያቱም አሊፍ ራሷ የቻለ መخرج ወይም መውጫ ቦታ ስለሌላት ብዙዎቹ አይቆጥሯትም። ግን አሊፍን ጨምረን ስንቆጥር ደግሞ ስንት ይሆናሉ? 29 ይሆናሉ ማለት ነው። طيب ቅርጻቸውም እንዴት ነው? ነጥባቸውም እንዴት ነው? ያው የሚሉት ነገር እያንዳንዳቸውን እናያለን ማለት ነው። በመጀመሪያ እንግዲህ እዚህ ላይ الحروف العربية ብሎ የአረብኛ ፊደላቶች ብሎ አመጣልን። الحروف العربية ማለት የአረብኛ ፊደላቶች ማለት ነው። የአረብኛ ፊደላቶች የመጀመሪያው አሊፍ ነው። እንግዲህ ከአረብኛ ፊደል የመጀመሪያው አሊፍ ነው። አሊፍ ያው በአማርኛም አሊፍ ተብሎ ተጽፎበታል፣ በእንግሊዘኛም አሊፍ። ሌላ ደግሞ ጭማሪ ከአሊፍ ሌላ ሌሎች ፊደላቶችም አሉ አሊፍን የሚተኩ ማለት ነው። ለምሳሌ አሊፍ ሶጊራ ስናደርግ እዚህ ላይ የምናያት አሊፍ አለች፣ ከዚህ ከታች ያለችው ማለት ነው። እቺ አሊፍ አለች። አሊፍ በዋው ላይ ቁጭ ብላ የምትመጣ አሊፍ ደግሞ አለች። እዚህ ላይ የምናያት በዋው ላይ ተቀምጣ የመጣች እሷም አሊፍ ነው፣ ዋው አይደለም የምንለው። እንደዚሁም ቀጥሎ ያ ላይ ሆና የምትመጣም አለች፣ እዚህ የምትታየል ማለት ነው። እቺም ያ ላይ ሆና የምትመጣዋ አሊፍ እሷ አለች ማለት ነው። ስለዚህ እነዚህ አሊፍ የምንላቸው አራት እነዚህ እንይዛቸዋለን። አሊፍ አለ፣ አሊፍ ሶጊራ አለ ራሱ። እንደዚሁም ዋው ላይ ሆኖ ሊመጣ ይችላል፣ ያ ላይ ሆኖ ሊመጣ ይችላል ማለት ነው። እነዚህን ሁላ ያው አሊፍ በሚለው እንይዛቸዋለን ማለት ነው። ሁለተኛው የሚሆነው ባ ነው። እንግዲህ ባ አሁንም ያው በአማርኛችንም ባ ነው፣ በእንግሊዘኛም ባ ብለን ጽፈናል። እዚህ ላይ ያለችዋ ባ ናት። ቅርጿ በትክክል መታወቅ አለበት። ቅርጹ ያው ዝርጋማ ነገር ነው፣ ዘረግ ያለ ነገር ነው። ሁለተኛ ደግሞ ነጥብ አለው። ነጥቡ ስንት ነው? አንድ ነጥብ ነው ያለው። ከታች ነው ከላይ ነው የሚለው በትክክል መያዝ ይኖርብናል። እንግዲህ አሁን ያለው ከየት ነው? ከታች ብቻ ነው ያለው ማለት ነው። አንድ ነጥብ ከታች አላት ማለት ነው። አሊፍ ከታች አንድ ነጥብ ይኖራታል ማለት ነው። ከሱ ቀጥሎ ደግሞ ከሱ ጋር ተማሳይ የሆነ ሶስተኛ ፊደል ማን ነው? ታ ነው የሚሆነው። ታ ነው የሚሆነው። እንግዲህ በአማርኛም ጽፎልናል። ታ እንግዲህ ከአማርኛ ታ ጋር ተማሳይ ነው ያለው። ለምሳሌ አማርኛ ላይ ተ ከምንለው ጋር ተማሳይ ነው። ባም ቢሆን እንደዛ አሊፍ ብለን ባ ስንል በ ከምንለው ጋር በቡ ቢ ባ ስንል ባ ካለችው ጋር ምንድነው ተማሳይ ነው። ባወጣጥም በሁሉ ነገር ተማሳይ ነው የሚሆነው ማለት ነው። ታም በዛ ሁኔታ ባይሆን ግን እዚህ ጋር እንግዲህ አሁንም መልኩ ምን አይነት ነው ካልን ዝርጋማ ነገር ነው፣ ዘረግ ያለ ነው። ባይሆን ከባ ጋር የሚለይበት እንግዲህ ተማሳይነት አላቸው። የሚለይበትን በትክክል መያዝ ያስፈልጋል። ከላይ ስንት ነጥብ አለው? 2 ነጥብ አለው ማለት ነው። ታ ከላይ 2 ነጥብ ይኖረዋል። ይሄን በትክክል ማወቅ ያስፈልጋል ማለት ነው። አራተኛው ደግሞ ሳ ነው። ሳ እንግዲህ እሱም ከቅርጹ በኩል ማን ይመስላል? ባን ይመስላል። ባና ታም ተማሳይ ነው። ከባ ከታ ጋር ይመሳሰላል። ባይሆን ግን በምን ይለያል? በነጥብ ይለያል። ነጥቦች ስንት ነጥቦች ነው ያሉት? 3 ነጥብ አሉት ማለት ነው። 3 ነጥብ አለው። ሳ 3 ነጥቦች ይኖሩታል። ስለዚህ 3 ነጥብ ያቺ 3 ነጥብ ከየት ነው? ከላይ 3 ነጥብ አለው ማለት ነው። ይሄኛውን በትክክል ልናቀው ይገባል ማለት ነው። ባይሆን ሳ የምንለው ከአማርኛ ጋር ሱ ሲ ሳ ከምንለው ጋር ይመሳሰላል ወይ ስንል ግን ይሄ አይመሳሰልም። ብዙዎቻችን እንግዲህ ሳን በምናወጣበት ሰዓት
ሳ አንልም። ሳ የሚወጣ በምንድን ቢጦረፊ ሊሳን። ይሄ በደንብ አድርገን መያዝ ያስፈልጋል። ቢጦረፊ ሊሳን በምላሳችን ጫፍ ነው ሳን በምናወጣበት ሰዓት ማውጣት ያለብን በምላሳችን ጫፍ ሳ በምንልበት ሰዓት የምላሳችን ጫፉ ትንሽ ከፊት ለፊት ካሉ ጥርሶቻችን ከላይ በኩል ያለው ሁለት ጥርሶች አሉ። ከነሱ ጫፉ ትንሽ ማሳለፍ ማለት ትንሽ እናሳልፈው። ከዛ በመካከል ነከስ አድርገን ያዝ አድርገን ስናወጣ ሳን ይወጣልናል። ሳ እንጂ ሳ የሚለው አይደለም ማለት ነው። ሳ አይሆንም። ስለዚህ ይሄን ልናቅ ይገባል። ብዙዎቻችን ላይ ይሄ ስህተት ይገኛል። የትኛውም ቦታ በሚመጣበት አንዴ ካስለመድነው በኋላ አያስቸግረንም፣ ግን እስክንለምደው ድረስ ሊያስቸግር ይችላል። ስለዚህ ግን መለማመድ ያስፈልጋል ሳን በትክክል ለማውጣት ማለት ነው። ጠይብ ቀጥሎ አምስተኛው ደግሞ ማን ነው? ጂም ነው። ጂም እሱም የራሱ የሆነ መልክ አለው። ያው የሆነ ቀንድ እንደ ቀንድ ነገር በዚህ በግራ በኩል እንደ ቀንድ ነገር አለው። ወደፊት ከሚመጡ ፊደላቶችም ጋር ከሐ ወይም ከኻ ጋር ይመሳሰላል። ግን የጂምን ዋና ምልክት ከላይ ያለችው ቀንዳማ ምልክት ይዘን ከዛ በኋላ ከታች ምን ይዛለን? አንድ ነጥብ ያስፈልገዋል ማለት ነው። አሁን እዚህ ላይ ያው ከመሃል ሊሆን ይችላል። ብዙ ጊዜ ግን ሌላ ቦታ ተቀጣጥለው በሚጻፍበት ሰዓት ከታች ነው የሚሆነው። ስለዚህ ከታች አንድ ነጥብ አለው። ምልክቷ ግን በደንብ አድርገን መያዝ ይኖርብናል። የጂምን ምልክት ከላይ ቀንዳማ የመሰለችውን ምልክት እችን ምልክት በደንብ መያዝ ያስፈልጋል። ከዛ በኋላ ከታች አንድ ነጥብ ከተደረገበት ጂም መሆኑን እናውቃለን ማለት ነው። ስለዚህ ጂም ይሄ ጂም የምንለው ከአማርኛ ጂም ጋር ያው ተማሳይ ነው። ይሄ ጀ ጁ ጂ ጀ ብንል ለምሳሌ አማርኛችም ጀ አረብኛችም ጂም ፈትሐ ጀ ብንል ተማሳይ ነው የሚሆነው ማለት ነው። ቀጥለን ያለው ስድስተኛው ማን ነው? ሐ ነው የሚሆነው። ሐ አሁንም በመልክ ማን ይመስላል? ከጂም ጋር ተማሳይ ናቸው። አሁንም ቀንዳማ ምልክት አለው በግራ በኩል ማለት ነው። ስለዚህ ባይሆን አወጣጡን በትክክል ማወቅ አለብን። እንደዚህ አድርገን መለማመድ ይኖርብናል። ኢህ ኡህ በዚህ አይነት ሁኔታ ተለማምደን ሐን ማውጣት ይኖርብናል። ምንም አይነት ነጥብ የለውም። እንግዲህ ከጂም ጋር የሚለየው በምንድን ነው? ነጥብ ሐ ራሱ ነጥብ ባለመኖር ነው የሚታወቀው ማለት ነው። ሐ ነጥብ ባለመኖር ይታወቃል። ቀጥሎ ያለው ደግሞ ማን ነው? ኸ ነው። ኸ አሁንም ከጂም ጋር ተማሳይነት አለው። ባይሆን ቀንዳማ ነው። ባይሆን ከላይ አንድ ነጥብ አለው ማለት ነው። የሚለየው ከጂም እና ከሐ በሚለየው በምንድን ነው? ጂም ከታች አንድ ነጥብ በመያዝ ነው። ኸ ደግሞ ከላይ አንድ ነጥብ በመያዝ ተለየ ማለት ነው። ኸ ከላይ አንድ ነጥብ ሲይዝ ከሌሎቹ ይለያል። ኸ ይሄንም አወጣጡን ብዙዎቻችን ይቺ ሐና ኸ ጋር ብዙ ጊዜ ያስቸግሩናል፣ ግን ከተለማመድ ነው ይመጣልናል። አኽ ብለን በዚህ አይነት ሁኔታ ብናወጣ ብንለማመደው መለማመድ እንችላለን ማለት ነው። ቀጥሎ ያለው ደግሞ ማን ነው? ዳል ነው። ዳል ይሄም ልክ እንደ ወደፊት እንደሚመጡት ከዳል ጋር ተማሳይነት አለው። ባይሆን ይሄ ምንም አይነት ነጥብ የለውም። ያው ቅርጹም እንግዲህ ደጋን ይመስላል። የሆነ እጥፍ ያለ ነገር ደጋን ነው የሚመስለው። ስለዚህ ዳል ይሄም ከአማርኛ ጋር ዱ ዲ ከምንለው ጋር ከዛ ጋር ይመሳሰላል። ዳል ፈትሐ ደ ብንል ደ ከሚለው ከአማርኛ ጋር ተመሳሳይነት አለው ማለት ነው። ስለዚህ በዛ መያዝ እንችላለን። ቀጥሎ ያለው ደግሞ ማን ነው? ዛል ነው። ዛልና ዳል እንግዲህ ቅርጻቸው ተመሳሳይነት አላቸው። የሚለዩት በምንድን ነው? በነጥብ ብቻ ነው ማለት ነው የሚለዩት። በነጥባቸው ይለያሉ። ማን? ዳልና ዛል ከላይ አንድ ነጥብ ይኖረዋል። አንድ ነጥብ ይኖረዋል። ስለዚህ ዛል። ሁለተኛ ደግሞ አማርኛ ላይ ዘ ከምንለው ጋር ይገናኛል አይገናኝም? ብዙዎቻችን ምን ዛል ነው የምንለው። ዛል ይሄ ከአማርኛ ጋር አይገናኝም ማለት ነው። ዛል አይደለም። ዛል ተብሎ አይባልም። ዛል የራሱ የሆነ መውጫ ቦታ አለው። ማን? ልክ እንደ ቅድም እንደማን እንደ ሳ አሊፍ ባታ ሳ ስንል ሳ በምን ይወጣል ብለን ነበር? ቢጦረፊ ሊሳን ይወጣል ብለን ነበር። በምላሳችን ጫፍ ነው የሚወጣው ብለን ነበር። አሁንም ዛልም በዛ አይነት ሁኔታ ነው የሚወጣው ማለት የምላሳችን ጫፉ ትንሽ ወጣ አድርገን የምላሳችን ጫፍ ወጣ አድርገን ከዛ በኋላ ከፊት ለፊት ካሉ ጥርሳችን ጋር ትንሽ ነከስ ያዝ ስናደርገው ማን ይወጣል? ዛል ይወጣል። ዛል ፈትሐ ነው እንጂ የምንለው ዛል እንዳንል። ይሄ አሁንም መለማመድ ይኖርብናል። በደንብ አድርገን ከተለማመድ ነው ወደፊት ሌላ ቦታ በሚመጣበት ሰዓት ምንም የምንቸገርበት ነገር የለም።
በትክክል ማውጣት እንችላለን ማለት ነው። ስለዚህ ነጥቧንም በትክክል መታወቅ አለባት። ከዳል ጋር የምትለየው በምንድን ነው? ከላይ በምትገኝ በአንድ ነጥብ ነው የምትለየው ማለት ነው። ጠይብ ቀጥሎ ደግሞ ያለው ማን ነው? ራ ነው። ራ እሱ ደግሞ የራሱ የሆነ መልክ አለው ወይም ቅርጽ አለው። ቅርጹ ምንድን ነው? ያው ማጭድ ነገር ይመስላል፣ ዘንበል ይላል። ልክ እንደ ማጭድ ቅርጽ ነው ያለው። ምንም አይነት ነጥብ የለውም። አማርኛችን ጋር ካለው ራ ጋርም ይመሳሰላል። ባይሆን አማርኛችን ላይ ያለው ቀጠን ይላል። ይሄ ግን ወፈር ማለት አለበት። ለምሳሌ ረ ስንል አማርኛ ረ ሩ ሪ ራ ብንል አማርኛ ነው። ይሄ ደግሞ ትንሽ ወፈር ሮ ሮ ሮ ሪ ሪ ሮ ሮ ሮ ነው። ምን ራ ሳይሆን ሮ ትንሽ ወፈር ትላለች ማለት ነው። ወፈር በማለት ብቻ ከአማርኛ ጋር ይለያል እንጂ ከአማርኛ ጋር ተማሳይነት አለው ማለት ነው። ራ ጠይብ ቀጥሎ ያለው ደግሞ ማን ነው? ዛ ልክ እንደ ማጭድ መልክ ነው ያለው። አሁንም ቅርጹ ልክ እንደ ማጭድ ቅርጽ አለው። ነጥብ ባይሆን ከራ ጋር የሚመሳሰለው በምንድን ነው? በነጥብ ነው። እንግዲህ ራና ዛ የትኛውን ቦታ ተጽፎ ሊመጣ ይችሉ ነበር፣ ግን በምን ይለያል? በነጥብ ነው የሚለየው ማለት ነው። ነጥቡ ከላይ ነው ከታች ነው የሚለው ያው ቅድም መጀመሪያ ላይ እንዳልነው የትኛውን ፊደል ነጥባቸው ከላይ ነው ከታች ነው የሚለው ነገር ጭንቅላታችን ላይ መቅረጽና መያዝ ያስፈልጋል። ነጥቡ አሁን ያለው ከየት ነው? ከታች ነው ያለው፣ ከላይ ነው ያለው ማለት ነው። ነጥቡ ከላይ ነው ያለው። ይሄን ከላይ ያለችውን ነጥብ በደንብ አድርገን ይዘን ዛን ማወቅ አለብን። ባይሆን ዛ ከአማርኛው ጋር ይገናኛል ወይ ስንል ይሄኛው ዛ ከአማርኛ ጋር ይገናኛል። የቅድም ዛል ያልነው ዳል ዛል ያልነው ነው እንጂ የማይገናኘው ከአማርኛ ጋር ዙ ዚ ዛ ብንል ዛና አረብኛ ላይ ያለው ዛና ይሄኛው ተማሳይ ያለው ዛይም እንለዋለን። አማርኛም ሲጽፍ ዛይ ብሎ እንላል። ዛም ልንለው እንችላለን ማለት ነው። ሌላኛው ደግሞ ሲን ነው። ሲንም የራሱ የሆነ ቅርጽ አለው። ልክ እንደ መጋዝ 3 ጥርሶች አሉት ማለት ልክ መጋዝ ጥርስ እንደሚኖረውም በዛ ሁኔታ ጥርሶች አሉት ማለት ሲን ነጥብ የለውም ግን ልክ እንደ መጋዝ ሆኖ ጥርስ ኖሮት የትኛውን ቦታ በአረብኛ ጽሑፍ መካከል ላይ ከመጣ ምን መሆን እናውቃለን? ሲን መሆን እናውቃለን። 3 ጥርሶች ኖሮት ከመጣ ማለት ነው። ስለዚህ ይሄንም ሲንም በደንብ አድርገን ልንይዝ ይገባል። ሲን ደግሞ ከአማርኛው ጋር ይገናኛል ስንል ሲን ከአማርኛ ጋር ይገናኛል። ሰ ለምሳሌ ሰ የምንለውና አረብኛ ሰ የምንለው ተማሳይ ነው። ሲን ፈትሐ ብለን ሰ ብንልና አማርኛችን ሰ ሱ ሲ ስንል ያለችው ሰ ጋር ይመሳሰላል ማለት ነው። ሲን ስንል ማለት ነው። ስለዚህ ባይሆን ከማን ጋር እንዳይመሳሰልብን ከሳና ሲን እንዳይመሳሰልብን። ብዙ ጊዜ ብዙዎቻችን ያው በተለይ ጀማሪ ስንሆን ሳና ሲን በተማሳይ ነው የምንቀራቸው። ሳ ለማለት ብለን ሳ እንላለን። እዛም ሲን ጋር ስንደርስም ሲን ሳ እንላለን ማለት ነው። ስለዚህ ሲን ከአማርኛ ጋር ይገናኛል። ሰ ሱ ሲ ሳ ሴ የሚሉት እንዳለ ከአረብኛ ጋር እና አማርኛው ተማሳይ ነው የሚሆነው ማለት ነው። ቀጥሎ ያለው ከሲን ጋር ተማሳይ የሆነው ማን ነው? ሺን ነው የሚሆነው። ሺን እንደዚሁም የራሱ የሆነ ልክ እንደ መጋዝ ጥርሶች አሉት ማለት 3 ጥርሶች አሉት። እንደዚህ 3 ጥርሶች ኖሮት ባይሆን ከሲን ጋር የሚለያየው በምንድን ነው? በ3 ነጥቦቹ ይለያያል። 3 ነጥቦች ከየት ነው የሚገኙት? ከላይ ያሉ 3 ነጥቦች አሉ። በእነዚህ በ3 ነጥቦች ይለያያል ማለት ነው። ሺን በዚህ ማወቅ እንችላለን። ስለዚህ በየትኛውም ቦታ ቁርአን ላይ ሊሆን ይችላል 3 መጋዝ ነገር ኖሮት 3 ነገር እንደዚህ በትንሹ ልክ እንደ መጋዝ 3 ጥርስ ኖሮት መጥቶ ከዛ ከላይ 3 ነጥብ ከተጻፈበት ማን ነው? ሺን ነው የሚሆነው ማለት ነው። 3 ነጥብ ሳይሆን በባዶ ከሆነ ማን ነው የሚሆነው? ሲን ነው የሚሆነው ማለት ነው። ሺንም ደግሞ ከአማርኛ ጋር ካለው ሺን ጋር ተማሳይነት አለው፣ አንድ ነው። ሸ ሹ ሺ ስንል ለምሳሌ ሺን ፈትሐ ሸ የምንለውና ሸ ብንል አማርኛ ሸ ሹ ሺ ስንል ያለችዋ ሸ ተማሳይነት አላቸው ማለት ነው። ምንም አይለያዩም። ቀጥሎ ላይ ያለው ደግሞ ማን ነው? ሷድ ነው የሚሆነው። ሷድም ያው የራሱ የሆነ ቅርጽ አለው። ሷድ የራሷ የሆነ የምትታወቅበት ቅርጽ አላት። ባይሆን ግን ሷድ ምን አላት? ኢስቲዕላ አላት፣ የመወፈር ባህሪ አላት፣ ትወፍራለች ማለት ነው። አሁን ከሲንና ከሳ ጋር በፍጹም አይመሳሰልም። ይሄ ሁላችንም ሶድ አስ ብለን መለማመድ ይኖርብናል። እነዚህ ፊደላቶች ሁሉ በእንደዚህ አይነት ሁኔታ መለማመድ ይኖርብናል። ለምሳሌ ሷድ አስ ትንሽ ምን አይነት ሶፊር ባህሪ ያለው ልክ እንደ ፉጨት የመሰለ ባይሆን ነጥብ የሚባል ነገር ምንም ነገር የለውም። የራሱ የሆነ ቅርጽ አለው። እንግዲህ ቅርጹን በትክክል መያዝ ያስፈልጋል። የራሱ የሆነ ቅርጿን እቺ ቅርጽ በየትኛውም ቦታ የምትመጣ ቅርጽ ናት ማለት ነው። እዚህ ላይ የምናያት ቅርጽ በየትኛው ቦታ እቺን ቅርጽ ይዞ ከመጣ ሷድ ነው የሚሆነው፣ ነጥብ ከሌለው ማለት ነው።
ከአማርኛ ለምሳሌ አማርኛ ሲጽፍልን ሳድ ብሎ ጽፎታል። ሳድ ብሎ ጽፎታል። ይሄ ያው አማርኛ ላይ ሷ አወጣጡ እሱ የሚተካ ስለሌለ ነው እንጂ ሳድ የሚለው አወጣጥ ትክክል አይደለም። ሳድ አይባልም። ለምሳሌ ሷ ሶድ ሶድ ሶድ። ይሄን ልክ እንደ አማርኛውን ምናልባት አማርኛው አንበን ሳድ ብለን እንዳንቀራ ሷድ ነው። ሷድ መድ ሰጥተን በዛ ሁኔታ ነው መቅራት የሚኖርብን ማለት ነው። ቀጣይና የመጨረሻ የሚሆነው ማን ነው? ቦድ። ለዛሬ ለደርሳችን መጨረሻ ነው የሚሆነው ቦድ ነው የሚሆነው። ቦድ ደግሞ ያው ከሷድ ጋር የራሱ የሆነ ቅርጹ ተማሳይነት አላቸው። ባይሆን በምን ይለያል? በነጥብ ይለያል። ሁለተኛ ደግሞ በጣም ይወፍራል። ቦ ከማን ጋር መመሳሰል የለበትም? ከዳል ጋር መመሳሰል የለበትም ማለት ነው። ዳል እንግዲህ ቅድም ኸ ዳል ስንል ዳልን ቀጠን ብላ ነው የምትወጣው። ብዙዎቻችን ቦድና የዳልን ልዩነት ብዙ ጊዜ እንቸገራለን ማለት ነው። ስለዚህ ይሄ መለማመድ ከምላስ ጎን የሚወጣው ቦድ 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 ብለን መለማመድ ያስፈልጋል። ነጥቡንም መታወቅ አለበት። ልክ ይሄን ቅርጽ ይዞ ይሄ የምናየው ቅርጽ ይዞ ከዛ በኋላ ከላይ አንድ ነጥብ ጨምሮ ከመጣ የሚሆነው ምንድን ነው? ቦድ ነው የሚሆነው ማለት ነው። ከአማርኛ ጋር ለምሳሌ አማርኛችን ላይ ምን ብሎ ጽፎታል? ዳድ ብሎ ጽፎታል። ይሄ ለምሳሌ ያው አሁንም የቦድን ድምፅ የሚተካ አማርኛ ላይ ስለሌለ ነው እንጂ ይሄን አይተካውም። ዳድ አይባልም። ቦድን ዳድ ተብሎ አይባልም። ስለዚህ ያው ለመያዝ ያክል ዳድ ብሎ ጽፎልናል እንጂ እንግሊዘኛም ቢሆን ሲጽፍልን በእንግሊዝኛ ዳድ ብሎ ነው የጻፈልን። አጻጻፉ ምናልባት ግን ትክክል አወጣጡና አጻጻፉ ጽሁፉ አንድ አይሆንም ማለት ነው። ስለዚህ ስናነበው መሆን ያለበት ምንድነው? ወፈር አድርገን ነው ቦድ ቦድ ወለቦ በሚለው መለማመድ ያስፈልጋል ማለት ነው። ኸይር ኢንሻአላህ። ለዛሬ ምናልባት ደርሱ እንዳይበዛ የመጀመሪያ ደርሳችን እንግዲህ አረብኛን ወይም ፊደላቶች ሑሩፍ አልዓረቢያ የአረብኛ ፊደላቶችን የምናውቅበት የመጀመሪያ ደርሳችን ማጠቃለያ ወይም መጨረሻ እዚህ ላይ ይሆናል። ኢንሻአላህ በቀጣይ ደግሞ የተቀሩትን ፊደላቶች ወደ የተወሰኑ ፊደላቶች ቀርተውናል። ግማሻቸውን አይተናል፣ ግማሽ ቀርቶናል። በቀጣይ የምናየው ይሆናል ማለት ነው በአላህ ፍቃድ። ለዛሬ ግን እዚህ ላይ እናቁም። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።